ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁትኝ። እሱም ምንድነው ግቢን በትንሹ እያዛዟርኩኝ ላሳያችሁ ብዬ ነው። የተለያዩ ነገሮች አሉ፣ አሳያችኋለሁ። አብራችሁን ቆዩ። እንደምታዩት እዚህ ጋር አቮካዶ አለ። አቮካዶ ይሄ የሆነ የደረቀው እንጨቱን እያነሳውለት ነው። ይሄ አቮካዶ ይገርማችኋል፣ ምርጥ አቮካዶ ነው። የደረቀውን እንጨት እያነሳውለት ነው። በዚህ መልኩ ጀምር ያለው ማለት ነው። ግቢን ላሳያችሁ። እቺ አቮካዶ በስላለች፣ እዛው ባለችበት ብዙም እንትን አላለችም፣ አላደገችም፣ ግን በሰለች እዛው ባለችበት እና እንደምታዩት ቆንጆ አረንጓዴ ቦታዎችን አሳያችኋለሁ። እዚህ ጋር አቮካዶ አለ። አታምሩም? አቮካዶ በጣም ነው የምታምረው። እዚህ ጋር ደግሞ ትልቁ ነው ያለው። እዚህ ጋር ከእንትኑ ላይ የወደቀው ከዛፎቹ ላይ የወደቀው እንጨት ነው ያነሳውለት። እነዚህ ገመዶች ደግሞ እንዳይጣመሙ ተስተካክለው እንዲያድጉ የታሰሩ ናቸው። በነገራችን ላይ አቮካዶ ለማልማት በጣም ይከብዳል። ማለት ጉልበትን፣ ጊዜን፣ ገንዘብን ይፈጃል እና በተለይ እንደዚህ አይነት አቮካዶዎችን ለማልማት ኩትኳቶ ይፈልጋል። የዶሮ ፍግ ከተገኘም እሱ ጥሩ ነው እና ውሃ ቢጠጣ ደግሞ የበለጠ ምርቱ እየጨመረ ይመጣል። ይሄ አቮካዶ እዚህ ጋር ከጀርባ ያለው ግንድ ነው ያከሳው እንደዚህ። እዚች ጋር ደግሞ እንደምታዩት ሎሚያችን ናት። ሎሚ ያለ አላፈራችም እስካሁን። አረንጓዴ ቦታ እያያችሁ አብራችሁን ቆዩ። የተለያዩ ነገሮችን አሳያችኋለሁ። ወደዚህ ጋር ደግሞ ይቺ እንትን አለ፣ ስጋ መጥበሻ በጣም ነው የምወደው። ሽታው እንዴት ደስ እንደሚል አያምርም? እዚህ ጋር ደግሞ እንደምታዩት ጎመን ዘር አለ። እንትን ብሎ አብቦ ጨርሶ ነው መጨረሻ ላይ ጎመን ዘር ያፈራል። እዚህ ጋር ደግሞ ሸንኮራችን፣ እቺ ሸንኮራ ናት፣ እያደገች ነው፣ ገና በማደግ ላይ ናት። እቺ ደግሞ እንትን ጤና አዳም ራሱ ሽታው እንዴት ደስ እንደሚል በቡና ደስ ይላል። ብዙ ጊዜ ይጠጣል በቡና። እቺ ደግሞ ሙዝ ናት። ጎመንም አለ። እዚህ ጋር ደግሞ ሬትም አለ። ሬት ብዙ ጊዜ ሴቶች ለጸጉር ይጠቀሙታል፣ ለፊታቸው ማስክ ይጠቀሙታል። ጎመንም አለ። እዚህ ጋር እንደምታዩት እቺም ሸንኮራ ናት። እንግዲህ ደስ እያላችሁ እንደሆነ ተስፋ አደርጋለሁ። አብራችን ቆዩ። እንደገና ሌላ ማሳያችኋለሁ። እዚች ጋር ደግሞ ቦሎቄ ናት። ቦሎቄ ሳይዘራ አድጉ ነው፣ ይዞ ነው እዚህ ጋር። እቺ ደግሞ ቡና ናት፣ ፍሬ አፍርታለች። አጭሯ ዘር ናት እቺ። እዚህ ጋር ደግሞ አቮካዶ ነው። በድጋሚ የሚያምር ቆንጆ አቮካዶ ነው። ቆንጆ ዘር ነው። በደንብ ይዟል። ይሄ አያምርም? ይሄኛው ዘር ሲበስል ራሱ መልኩን አይቀይርም። እንደዚሁ አረንጓዴ እንዳለ ነው የሚበስለው እና ሲጣፍጥ ሲበላ ማለት ነው ይጣፍጣል። ትልልቅ ናቸው። ከስር ያሉ ጸዴ ይዟል።
እዛ ጋም ያለው ግብዴው ነው። ቆሻሻን ያነሳውለት እዚህ ጋር የሚያምር አቮካዶ አለ። እያጸዳሁት ነው በነገራችን ላይ። አረንጓዴ ነገር ደስ ይላል፣ መንፈስን ያድሳል፣ የአእምሮ እረፍት ይሰጣል። አረንጓዴ ነገር በጣም ነው ደስ የሚለው። እኔ ደስ ይለኛል። ዶሮአችንም ኩስ ኩስ እያለች ነው አለች። እንደገና ደግሞ አብም ይሄም በጣም ያምራል። ተመሳሳይ ዘር ናቸው። ይሄ በደንብ ይዟል፣ ግን አልደረሰም ለምግብነት፣ ትንሽ ይቀረዋል። ትናንሾች ናቸው፣ ገና አላደጉም በደንብ። እንዴት አያችሁት? የተሰማችሁን ስሜት በኮሜንት ላይ አስቀምጡልኝ። ደስ ካላችሁ ከወደዳችሁት አበረታቱኝ እና ይሄ አቮካዶ ቅድም ያያችሁት ዘር ተመሳሳይ ነው። እዚህ ጋር ቆሻሻ ስናቃጥል ተቃጠለ እንትኑ፣ ለዛ ነው እንደዚህ ጥብልግ ያለው። አሁን እየተመለሰ ነው። አያምርም? ይሄ ትንሽ ይቀረዋል እንጂ ደርሷል። ወደዛ ደግሞ ሄደን ቡና እናያለን በድጋሚ። ይሄም ቡና ነው። ቀጨጭ ብላለች፣ አታስደስትም ብዙም፣ ግን ጥሩ ነው ይሁን። እንሰትም አለ። እንሰቶቹ ብዛት የላቸውም። ይሄ ቡና በጣም ያምራል። ይሄ ይሻላል ካሉት ውስጥ በደንብ የያዘው ይሄ ነው እና እላችኋለሁ ውዶቼ። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንደዚህ አይነት አረንጓዴ ቦታዎችን ሌላም ተጨማሪ እንዳሳያችሁ የምትፈልጉ ከሆነ አሳያችኋለሁ። ብቻ እናንተ እንፈልጋለን የሚል ነገር ይውጣ ካፋችሁ፣ አሳያችኋለሁ። ይህችም ቡና ናት፣ ፍሬ ያላፈራችም፣ ትንሽ ይቀራታል። ወይ ደስ አትልም? እቺ ምን ስራችን ናት? እቺም ቡና ይዛለች በደንብ። እዚህ ጋር ፎቶ እየተነሳው ነበር በነገራችን ላይ። እንደምታዩት በዚህ መልኩ ይሄንን ይመስላል ግቢያችን። እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁኝ። ይሄንን ይመስላል የዛሬው ቪዲዮአችን። አመሰግናለሁ። ባይ። እዛ ጋም አንዴ ቀረቻለች፣ አሳያችኋለሁ። የቅድሟ ሙዝ ናት እየከፋፈትኳት ነው።